ሰላም ጤና ይስጥልን ውድ የኢቲ ቢዝነስ ተከታታዮች፣ ሰብስክራይብ እያደረጋችሁ የተሻለና ለሌሎች አስተማሪ የሆኑ ኮንቴንቶችን እንድሰራ እንድታበረታቱኝ እያልኩ ወደ ዝግጅት አመራለሁ። በአንድ ባቡር ጣቢያ ህይወቱን በልመና የሚመራ አንድ ለማኝ ነበር። ከዕለታት አንድ ቀን ታዲያ አንድ አለባበሱ የተስተካከለና ረዘም ያለ ሰውዬ ላይ አይኑን ይተክላል። ሀብታም ነው ብሎ በማሰብ ለመለመን ወደሱ ጠጋ ይላል። ወደሱ ጠጋ ባለበት ሰዓት እንደለመደው ልመና ሲጀምር፣ ነገር ግን ረዘም ያለ ሰውዬ ያላሰበውን ጥያቄ ለሌሎች ሰጥተህ ታውቃለህ ወይ ብሎ ይጠይቃል። ለማኙም እኔ ምንም ስለሌለኝ ለሌሎች ሰጥቼ አላውቅም ይላል። ታዲያ ረዘም ያለ ሰውዬ የምትሰጠውን ከሌለህ የመጠየቅ መብት የለህም ብሎ መንገዱን ይቀጥላል። በዚህ ጥያቄ ሐሳብ ውስጥ የገባ ለማኝ በየቀኑ ይህ ጥያቄ ወደ አእምሮ እያቃጨለ ምላሽ መፈለግ ይጀምራል። ለሰዎች መስጠት የሚችለው ምንድን ነው? ምንስ ለሰዎች ልስጥ? በሦስተኛ ቀን አንድ ነገር ወደ ልቡ መጣ። ለሚሰጡ ሰዎች አበባ ለመስጠት ይስማማል። ይህን ሐሳብ እውን ለማድረግ አበቦችን ይዞ ወደ ባቡር ጣቢያ ደረሰ። ለተሳፋሪዎች አበባ ማደል ጀመረ። አበባ በሚያድልበት ሰዓት ተሳፋሪዎቹ ገንዘብ መስጠት ጀመሩ። ይህን ተግባር በየዕለቱ እየደጋገመ ቀጠለ። ብር መሰብሰብ ጀመረ። በመጨረሻም እንደተለወጠ በማሰብ አሁን እኔ ለማኝ አይደለሁኝም፣ አሁን ቢዝነስ ሰው ሆኛለሁ ብሎ ለነዛ ተሳፋሪዎች ተናገረ። በመጨረሻም ሕይወቱን የቀየረውን ቁልፍ እንዳገኘ አወቀ። ከዕለታት አንድ ቀን ሀብታም ሆኖ ከቀድሞውና ሐሳቡን ካስቀየረ ሀብታም ሰው ጋር ተገናኘ። እንደዛ በማለት ጠየቀ። ያንን የለመነው ሰው ታስታውሳለህ ብሎ ጠየቀ። ሰውዬም አላወቀም። ለማኙም እንደዚህ በማለት መለሰ። በባቡር ውስጥ ሁለቴ ተገናኝተናል፣ አበባውንም ሽጬልሃለሁ፣ አሁን እኔም እንዳንተ ሀብታም ሆኛለሁ በማለት አሳወቀ። ሰውዬም በመመለስ ሁለት አበባ ካንተ ገዝቻለሁ፣ አሁን ጥሩ የአበባ ነጋዴ ሆነሃል በማለት መለሰለት። ውድ የኢቲ ቢዝነስ ተከታታዮች፣ ከሰዎች ከመጠበቅ ይልቅ በዙሪያችን ያለውን ነገር በመመልከትና እድሎቻችንን በመፈለግ በመስራት እንደምንለወጥና ራሳችንን የቢዝነስ ሰዎች ማድረግ እንደምንችል እንደተማራችሁት እርግጠኛ ነኝ። በሌላ ዝግጅት እስከምንገናኝ ሰላም።